የሉቃስ ወንጌል ምዕራፍ 10 ቁጥር 17 ላይ መንፈስ ቅዱስ ወደ ሐዋርያት ከመምጣቱ በፊት ለወንጌል አገልግሎት ልምምድ ጌታችን ኢየሱስ ክርስቶስ 70 ደቀ መዛሙርት ጠራና ሂዱ እስኪ አገልግላችሁ ተመለሱ፣ ወንጌል ሰብካችሁ ተመለሱ ብሎ ላካቸው። 70 ደቀ መዛሙርት እሺ ጌታችን ሆይ ብለው የወንጌልን ትጥቅ ታጥቀው ወንጌል ሊሰብኩ ሄዱ። ትንሽ ሰዓት ቆይተው ወደ ጌታችን ወደ ኢየሱስ ክርስቶስ ተመለሱና ጌታችን ሆይ ደስ ብሎናል፣ ደስ ይበልህ አሉት። ምክንያታቸውንም እንዲህ ሲሉ ተናገሩ። አጋንንት ገረሩ ለነ በስምከ፣ ጌታ ሆይ ደስ ያለን አጋንንት በስም ስለተገዙልን ነው። አጋንንት በስም ተገዙልን እኮ ደስ ይበልህ አሉት። ክርስቶስ አምላካችን እንኳን አብሮ ደስ አለን አላላቸው። አጋንንትን ማውጣት የጽድቅ ምልክት አይደለም። የጽድቅ ምልክት ሊሆን ይችላል፣ ግን የጽድቅ ምልክት ብቻ አይደለም። ይህንን ጎርጎርዮስ የተባለ ሊቅ ሲያብራራ ምን ይላል? እስመ ገቢረ ተአምራት ወመንክራት ይክላ ድኅኖ እምኩነኔ ገሃነም። ተአምራትን ማድረግ ሙታንን እንኳን ማስነሳት ከሞት ቅጣት አያድንም። ተአምር ማለት ልክ እንደ መግቦተ እግዚአብሔር አየር በነፃ እንደሚሰጠው፣ ነፋስ በነፃ እንደሚሰጠው፣ ኦክሲጅን በነፃ እየተነፈስን አይደል? ከሃዲ አማኝ ይላል ኦክሲጅን፣ ፀሐይ፣ ጨረቃ፣ ከዋክብት ተኝቶ መነሳት፣ ተነስቶ መተኛት፣ ላላመነ ላመነ ይላል። አንዳንድ ጊዜ ተአምራት እግዚአብሔር ለምን እንዳደረገ አናውቅም። ለሱ በማይመቹ ሰዎች እንኳን ተአምር ሊያደርግ ይችላል። እሱ ከፈለገ እሱ ማደሪያ በማያደርጋቸው አህዮች ሲናገር አይተናል። ነቢዩ በለዓም እብድ ተብሏል። በሐዋርያው በጴጥሮስ አነጋገር ነቢይን ከእብደቱ ያገደ አህያ አለ። ነቢዩ ከአህያ ያነሰበት ጊዜ ነበረ በመጽሐፍ ቅዱስ። ነቢይ ሆኖ እግዚአብሔር አክብሮት ገንዘብ በመውደዱ ምክንያት ግን ከሚጭናት ከምታገለግለው አህያ ያነሰ ነቢይ ነበር እና ነቢይን አህያ ከእብደቱ አገደ ብሎ ቅዱስ ጴጥሮስ መሰከረ። በለዓም ይባላል ይህ ነቢይ። ለእግዚአብሔር የማይመች ሰው ነው፣ ግን የመርገም ጸጋ ነበረው። ሰውን የመራገም ማለት ነው። ትንቢት የመናገር ጸጋ ነበረው። ለእግዚአብሔር የሚመቸው ነው አይደለም። ናቡከደነጾር የሚባል ረጅም ጣዖት ያቆመ የምድራችን አደገኛ ንጉሥ ኢየሱስ ክርስቶስ ያለ ወንድ ዘር ከድንግል ማርያም እንደሚወለድ አስቀድሞ ተናግሯል። አሁን በውዳሴ ማርያም የምትጸልዩ ከሆነ ምእመናኑ ዘውእቱ እብን የማክሰኞ ውዳሴ ማርያም ላይ የሰው እጅ ሳይፈነቅለው ከረጅም ተራራ ሲወርድ ዳንኤል ያየው ድንጋይ የሚል ቃል አለ። የሰው እጅ ሳይፈነቅለው ማለት ያለ ወንድ ዘር ማለት ነው። ተራራ ድንግል ማርያም ናት። ድንጋዩ አናጺዎች የናቁት ድንጋይ የሕይወት መሰረት የሆነው ኢየሱስ ክርስቶስ ነው። ይህንን የኢየሱስ ክርስቶስን በድንግልና ተጸንሶ በድንግልና መወለድ ያየው ደግ ንጉሥ አይደለም፣ አረመኔ ንጉሥ ነው። በዓለም ላይ ረጅሙን ጣዖት ያቆመ ናቡከደነጾር የተባለ ንጉሥ እና ተአምራትን ማድረግ የሆነ ራእይ ነገር ማየት የጽድቅ ምልክት እንዳይመስላችሁ። ደጋግ ሰዎች የሚያዩታል፣ መልካም ያልሆኑ እግዚአብሔር ለምን እንደሚጠቀምባቸው እኛ ማናውቀው እሱ ባወቀ የሚገለጥላቸው ሰዎችም ይኖራሉ። እነሱን ማመን እነሱን መከተል ግን የጽድቅ ምልክት አይደለም። የእግዚአብሔር ሰዎች ሳይሆኑ እግዚአብሔር ልክ እንደ በለዓም አህያ ስራ የሚሰራባቸው ሰዎች ይኖራሉ። እንደ ቢታንያ ድንጋይ የሚጠቀምባቸው ሰዎች ይኖራሉ። ድንጋይ ሆሳዕና ባርያም ዘመረ፣ ሆሳዕና ባርያም ብሎ ስለዘመረ ድንጋዩ ጻድቅ ነው አይባልም። የበለዓም አህያ የበለዓም አይኖች ያላዩትን መልአክ ስላዩ አህያ ቅዱስ ቅዱስ አይባልም ወይም ቅድስት አትባልም። ግን ከሰው የተሻለ ያውም ከነቢይ የተሻለ እይታ ነበራት። አህያ ግን አትከበርም። እንደ አህያ የሚቆጠሩ ባለራዮች ይኖራሉ። እንደ ድንጋይ የሚቆጠሩ ባለአንደበቶች ነቢያቶች ይኖራሉ። እንደ ቢታንያ ድንጋይ ማለት ነው። ስለዚህ በሉቃስ ወንጌል ምዕራፍ 10 ላይ ያለው መንፈስ ቅዱስ ሳያድርባቸው ይሄ በእሳትና በነፋስ አምሳል የወረደው ለአገልግሎት የሚያበረታው እግዚአብሔር መንፈስ ቅዱስ በሐዋርያት ሳያድር ወደ አገልግሎት ተላኩ። አጋንንት በስም ስለወጡልን ጌታችን ሆይ ደስ ብሎናል፣ ደስ ይበልህ ብለው ተሰብስበው መጡ። በዚህ ደስ አይበላችሁ። አጋንንትን ማውጣት የእናንተ ተልእኮ አይደለም። የእናንተ ተልእኮ ለኃጢአት ይቅርታ ወንጌልን መስበክ ነው። እናም ደግሞ ወደ ክርስትና ዓለምን ማምጣት ነው።
አጋንንት ስለወጡላችሁ በዚህ ደስ አይበላችሁ አሉ። እዚህ አካባቢ እንኳን ይህ ችግር ያለ አይመስለኝም እንጂ አንዳንድ ጊዜ በተለይ በዋና ዋና ከተሞች ያው አዲስ አበባና ዙሪያው እንዲህ አይነት ችግር ያለ ይመስለኛል። ሐዋርያት ገና ጀማሪዎች ሳሉ በመንፈስ ቅዱስ ሳይሟሟቁ አጋንንት ስለወጡልን ደስ ይበላል። አንድም በክርስቶስ አሳምነው የመጡት ሕዝብ የለም። አንድም ግን አንድ ሕዝብ በወንጌል ሳያሳምኑ ከጣዖት አምልኮ ሳያድኑ መጡና ጋኔን ስላወጣን ደስ ይበላል። ደግሞ እዚህ ማቴዎስ 7:21 ላይ ጌታ ሆይ አጋንንት እኮ አውጥተናል በስምህ፣ ጌታ ሆይ በስምህ እኮ ትንቢት ተናግረናል፣ እኛን አታውቀንም እንደ ይሉታል። እውነት እውነት እላችኋለሁ አላውቃችሁም የሚባሉ ሰዎች አሉ። አያችሁ፣ ጥላቻ እንዳይመስላችሁ። እንደው አንዳንድ ሰዎች ከሆነ ሰው ጋር ለማገናኘት የሚመስላችሁ ሰዎች ካላችሁ እንደው እግዚአብሔር ምስክሬ ነው፣ ከማንም ጋር አይደለም፣ ትምህርቱን ብቻ ስሙት። አባ ገሌ መምህር ገሌ የሚባል ሰው አታስቡ፣ እሱ የራሳችሁ ጉዳይ ካሰባችሁ። የቤተ ክርስቲያኒቱ ትምህርት ግን ይሄ ነው። አጋንንት በስሙ አጋንንትን አውጥተናል ብለው የሚያስቡ በስሙ እኮ ነው አጋንንት ያወጣሉ። መቼስ ጋኔን በጋኔን ስም ሊወጣ አይችልም። እውነተኛው ጋኔን በስሙ አጋንንት ያወጣሉ፣ ግን እግዚአብሔር አያውቃቸውም። በስሙ ትንቢት ይናገራሉ፣ እግዚአብሔር ግን አያውቃቸውም። ይሄ የጀማሪዎች ጠባይ ነው። ስለዚህ የጽድቅ ምልክት እንዳይመስላቸው። ሐዋርያት ጀማሪዎች ሳሉ አጋንንት ወጡልን ብለው በጣም ደስ ብሏቸው ነበረ።